ፍትህ ለኤልዳና። እስከ መቼ ነው ሴቶች ልጆቻችን እየተደፈሩ ፍትህን እያጡ የሚኖሩት? ሰሞኑ ሰርቼ ለወጣለሁ ቀየራለሁ ብላ ከኢትዮጵያ ስደትን መርጣ አረብ ሀገር የሄደችው ይህች ወጣት በገዛ ጓደኛዋ በአሰቃቂ ሁኔታ ተገድላ ተገኝታለች። የ23 ዓመቷ ወጣት ኤልዳና በአረብ ሀገር አንዲት ፀጉር ቤት ውስጥ ተቀጥራ እየሰራች እያለ አንድ ኢትዮጵያዊ ጓደኛዋ ለ2 ዓመት በጓደኝነት ከቆዩ በኋላ በድንገት ገድሏት ጠፍቷል። ወጣቱ እስራኤል ይባላል። በትውልድ ኢትዮጵያዊ ቢሆንም ከኢትዮጵያ ከወጣ 15 ዓመታት ተቆጥረዋል። በአሁኑ ወቅት የት እንዳለ ባይታወቅም የተገዳይ አስክሬን ኤልዳና ግን በነገው ዕለት አስክሬኗ ወደ ኢትዮጵያ ይገባል። ሚዲያ ስለ እሷ ዝም ብሏል። ሰዎች ስለ ኤልዳና እያወሩ አይደለም። ለምን ሚዲያው ዝምታን መረጠ? ኤልዳና ፍትህ አይገባትም ወይ? ይህች ነፍስ ፍትህ ትጠይቃለች። ሰርቼ ቤተሰቦቼን ቀይራለሁ ራሴ ቀይራለሁ ብላ ወደ ስደት ከሄደች 2 ዓመታት ተቆጥረዋል። በአንድ ፀጉር ቤት ውስጥ ተቀጥራ እየሰራች የነበረችው ኤልዳና አንድ ቀን ድንገት ተስፋዋን አጨልሞታል። በገዛ መኖሪያ ቤቷ ውስጥ ተገድላ የተገኘችው ኤልዳና ተጠርጣሪው ፍቅረኛዋ የገዛ ጓደኛዋ ገድሏት እንደጠፋ ማስረጃዎች ያመላክታሉ። እስከ መቼ ነው ሴቶች ልጆቻችን የሚደፈሩት? እስከ መቼ ነው ህፃናቶች የሚደፈሩት? ፍትህ ለኤልዳና ይገባታል። ሰርታ ራሷን ለመቀየር ቤተሰቧን ለመደገፍ ስደትን የመረጠች ነፍስ በግፍ ተገድላ ተገኝታለች። ይህ ሰው አይምሮ ከዚህ በኋላ አርፎ ይቀመጣል ወይ? ህሊናው ምን ይለዋል? ከዚህ በኋላ እውነት ችሎ ይኖራል ወይ? እንደዚህ ያለቱ ግፍ በቤታችሁ አይድረስ። ሼር ኮፒ ሊንክ አድርጎ ፍትህ ለኤልዳና ብላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።